ልክ አሁን በቲክቶክ ላይ እንደምታዩት ፓስተሮቹ የሚጸልዩት ማላይ ነው፣ የሚረግሙት ማንን ነው? ኦርቶዶክሳዊን ነው፣ ኦርቶዶክስን ነው። የሚሰድቡት የሚመቱት ማንን ነው? ኦርቶዶክስን ነው። የሚያዋርዱት ማንን ነው? ኦርቶዶክስን ነው። ያ ኦርቶዶክስን ሲጠሩ እንኳን የጎጃም እንደዚህ የጎንደር እንደዚህ ብለው ቦታ ጠቅሰው ነው የሚናገሩት። ይሄ ፓስተሮቹ የሚያስተምሯቸው ነው፣ ፖለቲካው የሚያስተምራቸው ነው ማለት ነው። የኦሮሞ ዋሃቢ እስላሞችም ጠላታቸው ማናት? በተለየ ሁኔታ አማራ፣ ከዛ በኋላ ኦሮሞ እንትን ኦርቶዶክስ ነው። ኦርቶዶክስ ከሆነ ትግሬም ሆነ ወላይታ ሆነ ኦሮሞ ሆነ ደንታቸው አይደለም። አሁን ግን ሁለቱም ፕሮቴስታንቶቹ የኦሮሞ ዋሃቢ እስላሞችም ሁለቱም ስልጣኑ ላይ ስላሉ መገፋፋት አይፈልጉም፣ መነካካት አይፈልጉም። የጋራ ጠላት አላቸው። ያን የጋራ ጠላታቸውን እንደምንም ብለው ማጥፋት፣ እንደምንም ብለው መምታት፣ እንደምንም ብለው ማድቀቅ ነው የፈልጉት። እስላሙ ጴንጤ ላይ እስላሞቹ ሪአክት አያደርጉ። አንድ አማራ ግን ወይ ጴንጤው ላይ ወይ እስላሙ ላይ አንድ ነገር ቢያደርግ አለቅ። ጠቅላይ ሚኒስትሩ እኩለ ሌሊት ላይ ተነስቶ መግለጫ ይሰጣል። በትዊተር በፌስቡክ እንኳን አለ፣ በትዊተር በእንግሊዝኛ ነው የሚሰጠው። የቱርክ መንግስት መግለጫ ያወጣል። በውጭ ጉዳይ ሚኒስትሩ መጅሊሱ በ6 ሰዓቱ 6 መግለጫ ያወጣል። እነ አህመዲን ጀበል እነ ሙጂብ አሚኖ እነ አቡበከር ዋይ ይላሉ። የቲክቶክ አንበሶቹ በሙሉ ጎጃም እንዲያድርጎን ጎንደር እንዲያድርጎን የአፄዎቹ ስርዓቶች ነፍጠኞች ይላል። መስጊድ ይጠራሉ። አገር ይያዝ ይባላል። አማራ ስሙ የአማራ ከሆነ ማለት ነው። ጴንጤ ከሆነ ችግር የለባቸው። ምክንያቱም ይኸው ቸርቻቸው ውስጥ ነው ይህን ስብሰባ የሚያደርጉት። ከዚህኛው ወገን ሪአክት የሚያደርግ የለም። ምክንያቱም ከስልጣኑ ተገፍቷል፣ ከታንኩ ተገፍቷል። ኦልሬዲ አሁን ቦታውን አጥቷል። ይሄ የአማራው ክፍል የኦርቶዶክሱ ክፍል አጥቷል። እነዚህ ደግሞ መንግስታችን ነው ስርዓታችን ነው ስለሚሉ ሌት ተቀን ጉልበት ሰጥተው እየሰሩ እነሱ ይሄንን ትግል ያገኙት ዝም ብለው አይደለም። ትላንት በነፃ የተሰጣቸው አይደለም። ፕሮቴስታንቶቹ ታግለው፣ የኦሮሞ እስላሞቹም ታግለው ዋጋ ከፍለው ጸጥ ብሎ ተኝቶ የነበረው አማራው ትግሬ እንኳን ታግሎ 17 ዓመት ከዛ በኋላ 27 ዓመት አፈር ከደቻ አብልቷል ኢትዮጵያ። አለቀ። አማራ ለዘመናት ለሽ ብሎ ተኝቶ በዚህም ሲጫጩ መልስ አይሰጥም፣ በዚህም ሲጫጩ መልስ አይሰጥም፣ በዚህም ሲጫጩ መልስ አይሰጥም። ጸጥ ብሎ ነበር አማራ ማለት ነው። አማራ አሁን የተነሳው 2 ዓመቱ ነፍጥ ካነሳም 2 ዓመቱ ነው። ያም ብዙ ፈተና አለበት። በጎንደር ውስጥ ሌላ ፈተና አለበት። እዛም ደግሞ አስቀድሞ የተሰራ ስራ ስላለ እዛም ትልቅ ፈተና አለበት። በጎጃም ፈተና አለበት፣ በወሎ ፈተና አለበት፣ በሸዋ ፈተና አለበት። እነዚህ ፈተናዎች ግን ጊዜን እየወለደ ሲመጣ እየተቀረፉ የሚመጡ ናቸው። ግን የሀገሪቷ የፖለቲካ ሲስተም በሚፈቅደው የመጫወቻ ህጉ በሚፈቅደው መሰረት እንደ ኦሮሞን አማራ ነኝ ማለት ጀምሯል። እንደ ትግሬ አማራ ነኝ ማለት ጀምሯል። አነ የትግራይ ወዲ ትግራይ እንደሚለው እኔ የአማራይቱ ልጅ ብሎ ጀምሯል። አነ ኢልማ ኦሮሞ ምናምን እንደሚለው እኔ የአማራው ልጅ ማለት ጀምሯል። አዴ ትግራይ ወዲ ምና እንደሚሉት አማራ ማለት ጀምሯል። አነ ተጋሩ አነ ባትጋሩ እኔ ሻሙ ምና እንደሚሉት እሱም ደግሞ የአማራው ልጅ ማለት ጀምሯል። እዚህ ኦሮሞ እኔ ኦሮሚያ ረትያ እንደሚለው አማራዬ የሚል ተጀምሯል። ምክንያቱም የጨዋታው ህግ ነው የሚፈቅደው። አፋርም እንደዛው እያለ ነው፣ ሶማሌም እንደዛው እያለ ነው ምናምን እያለ ነው። እንግዲህ 2 ዓመት ሆኖ አማራ እንደዚህ ማለት ከጀመረ ማለት ነው። ግን እሱ ሲለው ነው የሚነስራቸው። አማራ ነኝ ሲል አማራ የሚባል የለም፣ አማራ የሚባል ነገር የለም። በዚህ በኩል ዶክተር ከሌ፣ በዚህ በኩል ፕሮፌሰር ከሌ፣ በዚህ በኩል ጋዜጠኛ ከሌ የለም ካልከው ታዲያ ለምን ታሳድደዋለህ? ለምን ትገድለዋለህ? አማራ አዲስ አበባ አይገባም ለምን ትለዋለህ? ለምን ሀብቱን ንብረቱን ተወርሰዋለህ? ስላለ ነው። ይህንን መጋፈጥ ያስፈልጋል። ይህንን አለመስማት ያስፈልጋል። እኔ አሁን ዘረኛ ምናምን ሆኜ አይደለም፣ ግን በጠረጴዛው ዙሪያ እኩል እንዲቀመጡና እኩል እንዲወስኑ የሚያስችል እነሱ በሚጫወቱበት ጨዋታ አማራው ሲጫወት ነው። አማራው ግን ይህን እንዳይጫወት ለዘመናት ተሰርቶበታል።
ኦሮሞዎቹ ከህፃንነት ጀምሮ ከወተት ጋር ከእርጎ ጋር ከቡና ጋር እያደረጉ ለህፃናቱ ዘረኝነቱን ያጠጧቸው። የአማራ ጥላቻ የኦርቶዶክስ ጥላቻ ነው ያጠጧቸው። ከዛ ትግሬው መጣና ደግሞ ወያኔ ከአድዋ መጣና ለኦሮሞቹ ከአክሱም ማር አምጥቶ ነጭ ማር አምጥቶ ቀይ ማር አምጥቶ በዛ ለውሶ ደግሞ ሰጣቸው። ለኦሮሞቹ ሰጣቸው። ጡትን የቆረጠው አማራ ነው፣ እንደዚህ ያደረገው አማራ ነው ምናምን ድርሰት ደርሶ ያ ኤርትራዊው ተስፋዬ ገብረ እባብ የሚባለው ኦሮሞ በቃ የዋህ ነው እንትን አይልም፣ ደርሳችሁ ስጡት ተባለ። ጽፎ አኖሌ የሚባል ቦታ እንደዚህ ጡት ተቆርጦ ምናምን ሰጣቸው። ከዛ ምን እናርግላቸው? ሐውልት እናቁምላቸው። ለማ ለኦሮሞዎቹ በደንብ እንዲያዩት። ከዛስ 20 ሚሊዮን ብር ተመደበ። ገንዘብ ያዥ አብይ አህመድ፣ ለማ መገርሳ፣ አባዱላ ገመዳ በሉ እናንተ ገንዘብ ያዥ፣ ሐውልቱን ስሩት። የተቆረጠ ጡት እንደዚህ እዚህ ላይ የተቀመጠ ጡት አድርገው አሰሩለት። 20 ሚሊዮኑስ ከየት ነው? በምን ይሰራ? በሙገር ሲሚንቶ አይሆንም፣ እዛ አካባቢ ስለሚገባ ገቢ። ስለዚህ መሶቦ ሲሚንቶ እንደው እኮ አይ ወያኔ ግፍ እግዚአብሔር ይልሽ እንደው ወያኔ። ከዛ ኦሮሞቹ ከህፃንነቱ ገና ሲመጣ እዛ ኦነጎች የሚያጠጡት አለ፣ ሚሽነሪዎቹ የሚያጠጡት አለ፣ ጸረ አማራነት ጸረ ኦርቶዶክስነት ያጠጡታል። ከዛ ይነሳል ብድግ ብሎ ፊደል መቁጠር ሲጀምር አምጥተው የጉብኝት ይሉታል። በ4 ዓመቱ በ3 ዓመቱ አንከልኩለው ይዘው ያመጡታል። ይሄ አኖሌ ይባላል፣ ሚኒሊክ የሚባል ቆርጦሃል፣ አያቶቻችሁ ጦታቸው ተቆርጧል ላይ ያ ልጅ ጥላቻ እየተጋተ ያድጋል። ከዛ በኋላ ቄሮ ይሆናል። ቄሮ ሆኖ ካደገ በኋላ ጫካ ይገባል። ጫካ ገብቶ በቀል ነው የሚፈልገው። ከዛስ ይጂ ምንድናት? አማራ ናት። ጡቷን መቁረጥ፣ መድፈር። ይሄ ምንድነው? አማራ መግደል፣ ሀብቱን መውረስ። ውጣልኔ አማራ ውጣልኔ። ይሄን አጠጥተው ነው ያሳደጋቸው። አማራው ጋስ ባንዲራ ያችሁት ሰንደቅ ዓላማ አረንጓዴ ቢጫ ቀይ ናት። እዚህ ብሔር ይጫወታሉ። ትግሬና ኦሮሞ የሌላ ዓለም ውስጥ ገብተዋል። አማራው ግን እዚህ ልጁን ሌላ ነገር ነው የሚያስተምረው። ሌላ ነገር ትምህርት ቤት ወስዶ የሚያሳየው ኢትዮጵያ እንደዚህ ሆና ስለ ታላቅነቷ ስለምኗ ነው። እዛ ደግሞ ስትሄድ የረግጦን ደብድቦን አጩጨምኔ ማጅራታችን ላይ ቆሞ እምብርታችን ላይ ቆሞ መተንፈስ አቅቶን በዚህ ብንል ይላል። ግን የኢትዮጵያ በጣም ታዋቂ ሰዎች አየር መንገድ ብትሄዱ አብራሪዎች የወለጋ ኦሮሞዎች ናቸው። ጦሩ ውስጥ ብትገቡ ጄኔራሎቹ መሪዎቹ የኦሮሞ ሰዎች ናቸው። ከፍተኛ እውቀት ቦታ ያሉ ዩኒቨርሲቲ ያሉት ኦሮሞዎች ናቸው። የተማረው ቦታ ያገኛል፣ ያልተማረው ደግሞ በሚመጥነው ይሄዳል። ግብርናም ስራ ነው፣ ወዛደርነት ስራ ነው፣ ኩሊነት ስራ ነው። ሁሉም ኢንቨስተር አይሆንም፣ ሁሉም ዶክተር አይሆንም። ታማሚ መኖር አለበት ታካሚ እንዲኖር። ሬሳ ሻጭም እኮ የሬሳ ሳጥን ሻጭ መኖር አለበት እኮ። ከፈን ገናዥ መኖር አለበት። ሁሉም ሰው ዶክተር አይሆንም፣ ሁሉም ሰው ነጋዴ አይሆንም፣ ሁሉም ሰው ቄስ አይሆንም፣ ሁሉም ሰው ጳጳስ አይሆንም፣ ሁሉም ሰው ሼክ አይሆንም። ለምን እኛ አፄ ኃይለ ሥላሴን አልሆንም? ለምን ገሌን አልሆንም? ለምን ገሌን አልሆንም? ደብረ ብርሃን ያለውን ባዶ እግሩን የሚሄደውን ምስኪን ገበሬ ያዩት። አፄ ምኒልክ ከደብረ ብርሃን የመጣው ብሎ የደብረ ብርሃን ህዝብ በአጠቃላይ መጥመድ፣ አፄ ቴዎድሮስ ከጎንደር የመጡት ብሎ የጎንደርን ህዝብ በአጠቃላይ መጥመድ። እንዲህ አይነት እንጭጭ ነገር ግተው ዛሬ ወጠጤዎቹን ተመልክቷቸው። አሁን ዛሬ እንኳን ሪአክት የሚያደርጉት አሁን ብልጽግና የሚያሰማራቸው እነ ሽመልስ አብዲሳ እና አብይ አህመድ ግብረ መልስ እንዲሰጡ የሚያሰማሯቸው ሚዲያ ተሰጥቷቸው መድረክ ተዘጋጅቶላቸው ባለጊዜ ነን እያሉ የሚፎክሩ እነዚህ እንጭጮች ከልጅነታቸው ጀምሮ ሲጋቱ የዋሉት ነው፣ ሲጋቱ የኖሩት። አማራ አሁን ነው ለልጁ ክላሽ ያዝ፣ እንዲሞፍተር ያዝ፣ ሞርታር ያዝ፣ በቃ እከሌ ይገልሃል፣ የምትገደለው እንዲህ ስለሆንክ ነው፣ ይሄን ያደረጉት እነከሌ ናቸው። በህይወት መኖር ከፈለግ ወታደር መሆን አለብህ። ራስን መከላከል መቻል አለብህ። ራስን ከማጥፋት መጠበቅ አለብህ። አባዬ ለምንድን ነው አዲስ አበባ አትገቡም የሚሉን? እንዳንገባ ስላደረጉ እንደዚህ ስላደረጉን እነገሌ እያለ ለልጆቹ ማስተማር የጀምረው አሁን ወዶ ሳይሆን በግዱ ተገዱ። በቁሙ እንደ ኩርድ። አሁን ኩርድ ሀገር ነው።
ከኢራቅ፣ ከኢራን፣ ከሱሪያ ከምን ሰፊ ግዛት አለው ከአርመን ሁላ ጭምር። ነገር ግን በስምምነት የኩርድ ህዝቡ አለ እንጂ ሀገሩ የለም። አሁን ኩርዶች እዚህ ጀርመን ማገኛቸዋል፣ አብረን የተማርናቸው አሉ። ሀገር የላቸው። አጎቱ ሶሪያ ነው፣ የሶሪያ ኩርድ ነው። አክስቱ ደግሞ የቱርክ ኩርድ ናት። የእናቱ የአጎቱ ልጅ ደግሞ እዛ የአርመን ኩርድ ነው። መሬት እያላቸው መሬታቸው ላይ እየኖሩ ነገር ግን ሀገር የላቸውም፣ ሰንደቅ ዓላማ የላቸው። የኤርትራው ትግሬ ሀገር ለመሆን ሲጋጋጥ የኢትዮጵያው ትግሬ እስካሁን ድረስ ኢትዮጵያን ሲገዛ እንኳን የኢትዮጵያው ትግሬ የትግራይ ነፃ አውጪ ብሎ ኢትዮጵያ የምትባል ሀገር ላይ ቆሞ ሀብቱን ሲበዘብስ ለሀገር ግንባታ ለሀገር ምስረታ ሲሰራ አማራው ዝም ብሎ ነበር የሚያ የዛው የትግሬ ገረዶ ነው፣ የትግሬ አሽከር ሆኖ ብአዴን የሚባል ፈጥረውለት ጠፍጥፈውለት መሪዎቹን ራሳቸው መርጠውለት ትግሬዎቹ መርጠውለት በረከት ስምኦን የሚባል ኤርትራዊ የአማራ መሪ አለ እና አዲሱ ለገሰ የሚባል ሀረር ያሉ የአድዋ ትግሬ መሪ አለ እና ተፈራ ዋልዋ የሚባል የደቡብ የሲዳማ ሰው የአማራ መሪ አለ እና አባዱላ ሁላ መጀመሪያ አማራ ነበሩ አሉ። በኋላ ነው አይ እናንተ ኦሮሞ ሁኑ ተብለው ወደ ኦሮሞ ሄዱት። አማራ ላይ ያልተሰራ ሸፍጥ የለም። አሁን ነው አማራ ኮተቱን እያራገፈ ያለው ማለት ነው። ለዚህ ነው ብአዴን በአማራ ክልል ውስጥ መግቢያ መውጫ አጥቶ አዳሩን አዲስ አበባ ያደረገው ማለት ነው። አሁን የአማራ ውስጥ ያለው የውስጥ የሚቦካው ነገር የቦካ ድፍርሱ እየጠራ ሲመጣ ያኔ ልክ ይገባል። የአማራ ጥያቄ እንደ ትግሬ ጥያቄ እንደ ኦሮሞ ጥያቄ ይሆናል። ጥያቄዎቹ ኢትዮጵያን ገደል ይከታሉ፣ ሊከቱ ይችላሉ። ግን አማራ ብቻውን ከዳር ቆሞ ገደሉ ላይ እነሱ የሚጫሉበት ምክንያት የለም። ገደል ከተገባ እኩል ነው መግባት። አማራ ሲደራጅ የምትፈርስ ኢትዮጵያ ካለች፣ ትግሬ ሲደራጅ፣ ኦሮሞ ሲደራጅ የማትፈርስ ከሆነ እና የአማራ ዳናት እንደ ኢትዮጵያ አማራ ሲገደል ዝም ብሎ ያየ አፋር፣ አማራ ሲፈናቀል ዝም ብሎ ያየ ደቡብ፣ አማራ ሲፈናቀል፣ አማራ ሲሳደድ፣ አማራ ሲዋረድ በዘፈን በኦሮሞና በትግሬ ሲዋረድ ዝም ብሎ ያየ ብሔረሰብ አማራ ምን አገባው? ስለዚህ 60 ዓመት 70 ዓመት 100 ምናምን ዓመት የለፉበት እነሱ አማራ አሁን በ2 ዓመቱ በጥሩ እያስኬደው ነው። አሁን ብዙ ሰዎች እንደዚህ ሆነ ይላሉ። በጣም በጥሩ ሁኔታ መለማመዱ ራሱ ቀላል አይደለም። እኔ አማራ ነኝ ማለቱ መለማመዱ ዳኜ ዋለ ከ5 ዓመት በፊት ይሄንን ዘፈኑን ቢያወጣ ኖሮ የጎጃም ህዝብ ነበረ ክትክታ ይዞ እያሳደደ ማናባ ነው አንተ እኛን ከኢትዮጵያ ልታወርድ እንትን የምትለው ብሎ የሚያሳድደው። አሁን ዛሬ ዳኜ ዋለ ገና ዘፈኑን ሲያወጣ ከቴዲ አፍሮ በላይ ቡም ብሎ የሚወጣለት አማራ ነኝ ስላለ ይህን ስናገር ብዙዎች አሁን አማራ ውስጥ ሆኖ ይሄ አማራውን ተጭኖ እንትን ማለት የሚፈልጉ ኃይሎች ይከፋቸዋል። ምንም ማድረግ አይቻልም። ሁሉንም ማስደስቶ አይሆንም። ይሄን ስናገር የተኛው አማራ ይነቃብናል የሚሉ የኦሮሞ ጽንፈኞች ይበሳጩብኛል። ሊሰድቡኝ ላይ ይችላሉ፣ ሊሰድቡኝ ይችላሉ። መብታቸው ልክም ናቸው። ይህንን ስለተናገርኩ ኃጢአቴ ተደብቆ ይቀመጥ፣ በደሌ ተደብቆ ይቀመጥ፣ አማራ ላይ የሰራሁት ነገር አይነገርብኝ የሚለው ቲፒኤልኤፍ የዚህ የትግራይ ነፃ አውጪው ኃይል ዋይ ሊል ይችላል። እሱ ለደንታው ነው። ይሄ መራር ኪኒን ነው፣ መራር መድኃኒት ነው። መዋጥ ያስፈልጋል። ፈውሱ የሚገኘው ሲዋጥ አለቅ ሲዋጥ። ስለዚህ ጀዋር መሐመድን እንስማው። እኔም አልሰማበትም። ጥያቄያችሁን እየመለስኩ ነው። እኔ ለምንድን ነው ዘመዴ ምናምን እና ሲፋጅ በማንኪያ ሌላ ኦሮሞ ወጥቶ የኦሮሞን ጉዳይ እንዲናገር ነው ፈልገው። አዲስ ፊት ይሄ እነዚህ ተፈትነው የወደቁትን እነዚህን በጠገቡ ጊዜ በላያችን ላይ ሲያስታውኩ የነበሩትን ኮተታሞች እነሱን አልሰማም። አዲስ የኦሮሞ ፊት
እዛ በካልቾ ሲጠለዝ ባናቱ ተተክሎ ተንደርድሮ ሄዶ ተሰዶ አሁን ብቻውን መቀመጥ ጭንቀት ሲለቅበት ዩቲዩብን እየከፈተ ቲክቶክን እየከፈተ አብይ አህመድ እንደዚህ ያደረገው እንደዚህ ብሎ እንትና መጥቶ ሽመልስ መጥቶ እንደዚህ ያለንና እንደዚህ ሆኖ ራሱ መጥቶ ጽጌ እያለ እዚህ አማርኛ እንዲለማመድብኝ እኔ በእውነት አልፈቅድም። ግን የሚሰሩት ስራ ጥሩ ነው፣ መብታቸው ነው። ስለዚህ ማዳመጥ ማየት ያስፈልጋል። ግራ ቀኝ አሁን የነቃ አማራ ነው መፈጠር ያለበት። ነቃ በለ የሚጠይቅ ምን የሚል እንደገና መጥቶ ደግሞ ሚልኬሳ አንተን አማራነት ያስተምረ እንዴ? እንዲህ አይነት አሉ። በአማራ ውስጥ ሆነው ግርድና የለመዱ በቃ የተሰለበ ወኔ ያላቸው እነሱ መምራት የማይችሉ ይሄ በአዴስ ሴል ነው። በነገራችን ላይ አማራ ሆኖ ለመሪነት እንዳልተፈጠረ የሚቆጥር ከሌላ ምስክርነትን የሚፈልግ አማራ ሆኖ እችላለሁ ብሎ የማይወጣ ብአዴን ነው። ብአዴን ወያኔ ስትሰራው አንድ ብሎን አላልታበታለች አልችልም የሚል እና አንድ ቁጥርን አስወጥራበታለች ሁለተኛ የሚል በቃ አለቀ። ምክትል ነው። እዚህ ብአዴን ሆኖ የተፈጠረ ሰው ምክትል ነው። እድር ላይ የምትሄዱ ምክትል ነው። ዋናው ወይ ኦሮሞ ወይ ትግሬ መሆን አለበት። ሀገርም ሲመራ ምክትል ነው። በመለስ ዜናዊ ጊዜ ምክትል ነው። በኃይለማርያም ደሳለኝ ጊዜ ምክትል ነው። ወላይታ እየመራ ምክትል ነው እሱ። በአብይ አህመድ ጊዜ ኦሮሞ እየመራ ምክትል። ነገ ሌላም ስልጣን ቢመጣ ምክትል ነው የሚፈልገው። ምክንያቱም ብሎናል ለዚህ እና የሆነች የምትጎላለች ወያኔ ስትፈጥረው የምታወጣበታለች አንደኝነትን እንዳያስብ መሪነትን እንዳያስብ የምታደርገው። ይሄ የተጋባባቸው አማሮች አሉ። ስልቦች፣ ወኔያቸው የተሰለበ በቃ ሰቀቀናሞች ደፍረው እኔ ርቦኛል የማይሉ እኔ ጠምቶኛል የማይሉ ይሄን እፈልጋለሁ ብሎ የማይናገሩ ሽሙጠኞች እንኩ ብሉ ሲባሉ በቃኝ የሚሉ ራብ እየሞረሞሮ እየተንጠራሩ በቃኝ የሚል ማለት ነው። ይሄንን አሁን ይህን ትውልድ ትንሽ ያው ተዚህ ቆንጠጥ እያደረግን ጭኑ ስር እየገባን እያስተካከልነው ነው። ይስተካከላል ማለት ነው። ጀዋርን ሰምተን እንምጣ። ጀዋር በፔንቴ አዳራሽ ኦርቶዶክስን ሲያቋቁም